ሰው ናፍቆቱ ሩቅ የሚያሳሳው ደጉ ሰው ደሞ እስኪረሳው ናፍቆቱ ሆኗል ለበሰው በፍቅሩ ዓለም የገዛው እዝነቱ እጅግ የበዛው ሙሐመድ ባለ ሙዕጂዛው ይህ ልቤ ፈጽሞ አይረሳው። ሰላም አለይኩም ናፍቆቴ ሩሄ ፊዳኩ ከፍቅሩ አልተገለልኩ አንቱ ነው ሌላን አላልኩ ሰይዲ ሰላም አለይኩም አንቱ ነው ሌላን ናፈኩ ሰብአዊው ንጹህ ስሜት ተፈቃሪን የሚያስነባ ውብ አፍቃሪ ስብዕና በልባችን እስካልገባ ግብዝነት ውስጣችንን ዕለት በዕለት እያሰባ መለኮትን በሰው አምሳል መገንዘብ ነው ሀቅ ያዛባ። እጅግ ሙሴን የመሰሉ አስጠንቃቂ ዘረ አዳም ለዓለም እዝነት የተላኩ ችግር ፈቺ አስፋኝ ሰላም የነቢያት መደምደሚያ ታላቁ ሰው አልአሚኑ ፍቅርስ ፍቅሩ ነቢ ናቸው የአላህ ባሪያ ፍጹም ቅኑ አመስጋኙ ተመስጋኙ እውነተኛው የአላህ ባሪያ ተናፋቂ አሽረፈል ኸልቅ የቅዱስ ቁርአን ማብሰሪያ በአንድ አምላክ የተገባን የማይታበል ቃል ኪዳን በአብርሃም የበኩር ልጅ በእስማኤል መባረክ ውስጥ እያየን ነው ሲችል ማዳን የሚያስደስት አባወራ የዘመቻ ፊት አውራሪ አሳሳቹን ግርዶሽ ገላጭ በጠራ ሐቅ ተስፈንጣሪ በተዋበ ስነ ምግባር ቤተሰብን ያደራጀ እስላማዊ አንድነትን በወጥ ሶላት ያቀናጀ የነቢያት መደምደሚያ ታላቁ ሰው አልአሚኑ ፍቅርስ ፍቅሩ ነቢ ናቸው የአላህ ባሪያ ፍጹም ቅኑ ሰብአዊ ንጹህ ስሜት ተፈቃሪን የሚያስነባ ውብ አፍቃሪ ስብዕና በልባችን እስካልገባ ግብዝነት ውስጣችንን ዕለት በዕለት እያሰባ መለኮትን በሰው አምሳል መገንዘብ ነው ሀቅ ያዛባ። ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። እኔ የኢብራሂም ዱዓና የመርየም ልጅ የኢየሱስ ብስራት ነኝ። ጁበይር ኢብኑ ሙጥኢም አላህ ይውደድለትና የአላህ መልእክተኛ እንዲህ ብለዋል ብሎናል። እኔ 5 ስሞች አሉኝ። እኔ ሙሐመድ ነኝ፣ አህመድም ነኝ። በኔ ክህደት የሚታበስበት ማሂ ነኝ። ከኔ መላክ ከኔ መቀስቀስ በኋላ የሰው ልጆች የሚቀሰቀሱበት ሐሺር ነኝ። ከኋላዬም ነብይ የሌለ አቂብ ነኝ ብለዋል። ቡኻሪ 4896 ላይ ይገኛል። ከኔ በኋላ ሙሐመድ የሚባል ነብይ ይመጣል ደግሞ ያለን ነብዩላህ ኢሳ ወይም ክርስቲያኖች ኢየሱስ ክርስቶስ የሚሉት የአላህ ምርጥ ባሪያ ነው። የሙስሊሞች ነብይ ሙሐመድ ከአደም ጀምሮ ምድርን ከረገጡ ሰብአዊ ፍጡራን ሁሉ በላጭና ተመራጭ የፍጡር አይነታ ናቸው። ይህ አባባል በቁጡ ሲተነተን ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቀድሞ ከነበሩ በዘመናችን ካሉ እና ወደፊት ከሚመጡ ሳይንቲስቶች በላይ ከስፔሻሊስት ዶክተሮች በላይ ከሳይኮሎጂስቶች በላይ ከጂኦሎጂስቶች በላይ ከባዮሎጂስቶች በላይ ከፊዚስቶች በላይ
ከኬሚስቶች በላይ ከኢታማጆር ሹሞች በላይ ከሜጀር ጀነራሎች በላይ ብቻ ምን ቁጡ ወዘተርፈ አርቆና ጠልቆ አሳቢ እውነተኛ ታማኝ ተናፋቂ ተወዳጅ ቤተሰቦቻቸውን አፍቃሪ ኡማውን መሪ እና መካሪ የቅርቢቱንና የቀጣዩን ዓለም የስኬትና የውድቀት መንገዶችን ጠቋሚ እንደው በጥቅሉ በሁሉም ሰዋዊ የብቃት መመዘኛዎች ወደር የማይገኝላቸው ችግር ፈቺ ምርጥ የአላህ ባሪያ ናቸው። እስከ ዓለም መጨረሻ ድረስ በስብዕና ውስጥ የሚፈጠሩ የስነ ምግባር ክፍተቶችን በጠራ አስተምህሯቸው እያሟሉ የሚዘልቁ በስብዕና ግንባታ የየትኛውም ትውልድ ባላደራ ናቸው። የሁሉ መጠጊያና አዛኝ የሆነው ታላቁ አላህ ከነቢያችን ጋር በጀነት ውስጥ እንዲያንፈላሰሰን ያለምንም ማወላወል መልእክተኛውን እንታዘዛቸዋለን፣ እንወዳቸውማለን። የዘረኝነቶች ሁሉ እናትና አባት ብሎም የጥንብነት ጥግ ሃይማኖታዊው ዘረኝነት ነው። አላህ ይህንን ዘረኝነት በነቢያችን በኩል ጥንብ አስብለውታል። በመሆኑም እኛ ሙስሊሞች ዘረኝነትን የሚያበቅል ህዋስ የለንም። በጥቅሉ ነቢያችን ሰለላሁ ዐለይሂ ወሰለም ከዘላለም ሞት በሚዳንበት በቀጥተኛው መንገድ ላይ ቀጥ ብለው የሄዱና የክብር ሰገነትን የተፈናጠጡ ሌሎችንም በሐቅ በማስጠንቀቅ ወደ ጀነት እየመሩ ያሉ ምርጥ የአላህ ባሪያ ናቸው። ፊዳከ አቢ ወኡሚ ያ ረሱላህ። የፈጠረን በምድር ላይም የበተነን መልሶም የሚሰበስበን የሁላችንም መጠጊያ የሆነው አላህ ነው። ከዚሁ በተጨማሪ አላህ ለእኛው ሲል መመልከቻ አይኖችን፣ መስሚያ ጆሮዎችን፣ በጥልቀት ማሰቢያ ወይም ማስተዋያ ልቦናን፣ ቀልብን ለግሶናል። ሆኖም ጥርት ያለን ሐቅ በጆሮአችን ሰምተን በአይኖቻችን አይተን በልቦቻችን እገዛ ጠልቀን በማስተዋል መንፈሳዊ ብስለት ላይ መድረስ እንችላለን። አላህ ይዘንልን፣ ይራራልን፣ ሂዳያውን አይንፈገን። የአላህ ባሪያ ሙባረክ አንተነህ ነኝ። ስላዳመጣችሁኝ አመሰግናለሁ። سلام عليكم نفقدين وهي فينكم كيفكم هل تقلكم